ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ቅዱሳኖች የጌታ ሰላምና ጸጋ ባላችሁበት የበዛ ይሁን። እኔ ከአደሮ ከተማ ነቢይ ፍቅሩ ነኝ። የኢየሱስ ደቀ መዛሙርት የወንጌል አገልግሎት ባለራዕይ ነኝ። አዲስ የምስራች ይዤ መጥቻለሁ። በአደሮ ከተማ እግዚአብሔር አምላክ በኢየሱስ ደቀ መዛሙርት ሚኒስትሪ ላይ እጅግ በጣም አስገራሚ የሆኑ ታምራቶችን ሲያደርግ ነፍሳት ጌታን ሲቀበሉ ጌታ እንዲሁም በልቤ አምናለሁ በአፌም እመሰክራለሁ። ጌትነትህን ለዓለም ሁሉ እመሰክራለሁ። ለፍጥረት እናገራለሁ። አንተ ጌታ እንዲሆንክ ከዛሬ ጀምሮ እኔ በሰውና በአንተ ፊት ቃል እገባለሁ። ጌትነትህን አዳኝነትህን አምናለሁ። ስሜንም በሕይወት መዝገብ ላይ ጻፍልኝ። ሰይጣንን ዓለምን ስራውን ክጃለሁ። የሕይወቴ ጌታ አንተ ብቻ ነህ። በምሕረት በይቅርታ ዛሬ ልጅ አድርገህ ስለተቀበልክ አመሰግናለሁ። ሁለቱ ወርቁን ተመጣጣ የታመሙ ሰዎች ሲድኑ፣ ዲዳዎች ሲናገሩ፣ በዚህ ሰሞን ዲዳዎች ሲናገሩ፣ አንካሶች ሲዘሉ በዓይኖቻችን ያየንበት እውነት ስለሆነ የእግዚአብሔር ልጅ ኢየሱስ ክብሩን እየገለጠ ስላለ በዓለም ዙሪያ ያላችሁ ቅዱሳኖች መድረስ የማትችሉ በአካል መድረስ የማትችሉ በሙሉ ወንድሞቻችሁንና እህቶቻችሁን እንዲሁም ወዳጅ ዘመድን ደውላችሁ በመጋበዝ የዚህ በረከት ተካፋይ እንድትሆኑ የአክብሮት ግብዣዬን እየተናገርኩ በዚህ ሚኒስትሪ ላይ በቃላት ይሄ ብለን የማናወራቸውን ትልልቅ ተአምራቶችን እግዚአብሔር በማድረግ ልጁን ኢየሱስ ክርስቶስን በመካከላችን እያከበረ እኛም ደግሞ ደስታን እያቀረብን እያመሰገንን እንገኛለን። በዛሬ ዕለት በግንቦት 22 እጅግ በጣም ድንቅና አስገራሚ ጊዜ አሳልፈናል። ከፊታችን ባለው ግንቦት 29 ደግሞ ከዚህ በበለጠ ክብር እንገለጣለን። ዛሬ በአደሮ ከተማ በተካሄደው ክሩሴድ ላይ እግዚአብሔር ብዙ ሰዎችን ባርኳቸዋል፣ ብዙ ሰዎችን ፈውሷቸዋል፣ ብዙ ሰዎችን ወደ ልባቸው መሻት ሸኝቷቸዋል። ወንጌል በስልጣን ተሰብኳል፣ ነፍሳት ድነዋል፣ ነፃ ወጥተዋል፣ ብዙ ሰዎች ጌታን ተቀብለዋል። ይህን ያደረገው እግዚአብሔር ልጅ ኢየሱስ ነው። ነገ አንቺ ተረኛ ነሽ፣ ነገ አንተ ተረኛ ነህ። ሁላችሁም ተጋብዛችኋል። ወንጌል ያሸንፋል። አሜን። ወንጌል ያሸንፋል። ወንጌል ያሸንፋል። ወንጌል ያሸንፋል። ወንጌል ያሸንፋል። ወንጌል ይለውጣል። ወንጌል ይለውጣል። ወንጌል ያሸንፋል። ወንጌል ያሸንፋል። ወንጌል ይባርካል። ወንጌል ይባርካል። በዓለም ዙሪያ ይህን ድምፅ የሚሰሙ ሰዎች
የጌታ በረከት ያገኛችሁ። አሜን። የጌታ ሰላም ያገኛችሁ። አሜን። ባላችሁበት የመሰበታችሁ ይሁን። አሜን። ድምጽ የሚሰሙ በሙሉ ሼር፣ ኮፒ ሊንክ፣ ሪፖስት ስታደርጉ ከ50 ጊዜ በላይ ኮፒ ሊንክ አድርጉ። የእግዚአብሔር